ግራኛ ጋይስ እንዴት ናችሁ? ሰላም ናችሁ አላችሁ? ደህና ናችሁ? ታላቦራስኩ ሰላም አቤት አንተ ጉሮሳ ሃይ በል ሳንብላ ጋይስ በዛኛው በዚህ ሃይ በል ሃይ እንደዚህ ከእናንተ ጋር ተሰራው ከእናንተ ጋር እዚህ ባባዬ ሃይ በል ሃይ በላችሁ ደህና ናችሁ? ኡፉ መጣች የሚያቃጥለው እንዴት ልታጎርስ ነው? ኧረ አዲቲ ባልነስ ተቆጥሮ ተናዶ ነው እንዴ በባዶ ሳተ ኡፉ ወጣ እስኪ ባባዬ እስኪ ሰላም ናችሁ? እንዴት ናችሁ? እንደዚህ ተሰብስቦ መብላት ደስ አይልም? እኔ ዮባ አይነት ይኸው በጦርነት እየበጠበጠው ይኸው ጉርሻ ተጀመረ። እንግዲህ በዮባ ተጀመረ በል ጀምሬናል በል ለእናንተ ያጎረሰ 3 ጊዜ ያጎረሰ ጀምሬናል በል ዮባ ለቤተሰቦች ንገራቸው። በዚያ ጉርሳ በዚህ ነው የምቆረሰው። እሺ በእግር አይደለም። አጨብጭቢ ባባ መጫጨበጭ አረ ቆይ አሁን የራሱ አይደለም ነገር ኤግዛም ነው እሺ ባንተን ፖስተው ወይ አጨብጭብ አባቴ ምን ነው አላጨበጨብኩም ላጨብጭብ ብሉ የተባለ ዛሬ መድረኩን እየመራ ነው ጋይስ። ቤት እንብላ ጋይስ እኮ ነው ዛሬ አስተዳደራችን አመራሩ ውለዱ አይገዚው እንደ ማንሄድ ባባን ሞትልም ዛሬ ጀርባ እኔ ነው እሺ አይ ዝም ብሎ ራሱ አስበው ይስራ ታዘዙ እንዳረብሻለ አባቴ ሳማለ የነገ በቃ ብሉ ተኝቷል። በቃ አዎ እንትሻልክ ፍቃድ ጠይቆ ነው ወበራርግ ጦርነት ጋይስ ጋይስ ባባ ወየ አትንኩት ስትነኩት ነው የሚበሳጨው። መቦዘኔ በቃ በላተኛ ረክ እንጅራ እናት ትብለለኝ ግድ ሰጠለ ችግር ምን እንዴ ነው የሚላቸው እሺ ጋሽ እንዲህ ብላ እባክህ። አዎ በግርግር ትንሽ እንደቀዘቀዘ ብለን እኮ ነው ከዚህ ባርት እንዳለ ሆኖ ዋው ለምን ነካሽ? ኡፍ ነው ጋሽ በዛው ሰው ጋሽ አብራችሁ አትቀሩም? ቀደም እንጀራውን እናንተ ጋር ጋገርኩት፣ ወጡን እናንተ ጋር ሰራሁት። ዋው ቤት ያምራል። ንግግራችን በይ ነው ነገር ካልፈጸማችሁ ወይ ተሳሰበ መሳሳትን ሁሉ ማማ ማለት ፈልጉ አሁንም እኮ ተሳስቶ ደገሙ ባባ ወይ እንትሽንበል ወይኔ ዮባ እንደዚህ ያዝናናል። ከሰሰጉነት አለማወቅ ኃጢአት አይደለም። አለማወቅ ጅልነት አይደለም። ባባ ግን እናንተም ትጾማላችሁ እንዴ እያላችሁ ትናንት ሰቆሙት የነበር ሰዎች ደህና ናችሁ? ተቀምጧል ብዬሻል ነበር። የክርስቲያን ጾም ነው ያሁኑ እንገራችሁ አምባገነን ባለው እንደዛ ነው
እሺ አንተ አይደለም ባባ እዮባ እንደራስ እዮባ ለለስተኛ ቆንጆ ወጥ ነው፣ ግን ወጡ ብዙ ነው። እውነት ምርጥ ቀይ ወጥ ነው የተሰራ። ምርጥ እንዴት ነው የተሰራው? በከሰል ነው። ከሰል እኮ ነው ያጣፍጣል። ጀመር ሰዓት እኮ ዝም ታድላ ተቆጣች እኮ። ለምንድን ነው በአሁኑ ጊዜ ሰዓት የምታየው ይችላል? በእንጨት የምትሰራ እንጀራ ብቻ በእንጨት ተጠቀም። በእንጨት አታዘሪና እንጨት አታያይዥ ይለያያል አይደል? ምንድን ነው አስረዘ አይደለም አንቺ እኮ እሳት ለምን ታያይዣ ስትይ እንደው በምንድን ነው እየቀረበኝ አይደለም እንጨት ማለት ነው። ይወዳሻል ከሰሉ እንጂ ሰከን ብሎ አቆላልቶ የሚያበስለው ራሱ ይበጣል። በተለይ ላይቭ የምትገቢ ከሆነ ከሳሽና አያይዘሽ ቅርብ ታረጊና የምትሰሪበትን አንደኛ ጊዜ ወስድልሻል፣ ሁለተኛ ያጣፍጥልሻል። ስለተዘጋር ግን በሩ ተዘጋር ግሪ ግቢው እኔ ዘግቻለሁ። እስኪ ይሄን አትከፍትም? ይሄ አልከፍትም ማለት ነው እኮ እዮባ ባባዬ እዛ ጋር ነው ያለ ሰውን ብንብር ብለህ ይበል ገብርኤል ነው ቀዝቀዛ ነው ተሰቆ ነው ኮካ ጥንስ እንደሚያስወርድ ታውቃላችሁ ጋይስ? ገብርኤል ኮካ እግሩ እየተመታም ዝም ማለት ነው እንግዲህ በገዛ እጃችን ስለመጣ ነው። ልበል እሺ አንበሳ ቀምሶ ይተዋዋል እኮ አይቶ እሱ ማለት ሰውዬው ውሃ በረጠት ያብን ሲል እኮ አላሳጠመው ብሎ ነው የተወው። ኢየሱስ አትዝበል እኔ ጠብ አደርጋለሁ። ይሄ ልጅ ባባ ላንተስ ያው ስኒ ባባ ላንተስ ባባ መጣ ባባ ያዝ በይ ምን ጋር ጣፍጣት ነው ባባ ጣፍጣት ጦርነት ነው እንግዲህ የኛን ውሎ እያያችሁ ነው። ለካሜራ ለአንድ ደቂቃ እንደዚህ ተሆነ ለማን አዩት ውሏችን እዩ የኔን ውሎ ይጣፍጣል። አዎ ምን ወጡ ብዙ ነው እያቆጠብኩት እኮ ወጡ ብዙ ነው እያቆጠብኩት። እኔ እናትህ እኔ ድብን ድበል እኔ አካባቢ የሆነ ልጅ ከየት ነው የመጣኸው? ዮባ ካገሬ ካገር ነው የመጣኸው? ካገር ነው የመጣኸው? ጨርሰው እኮ ወይ ካገሬ ነው የመጣው ብሎ ቁጭ አገርም አለክ ለካ ዮብዬ ከየት ነው የመጣላለሁ? ካገሬ አዩባ አዛኛችን ባንተ ንጥራናንች እና ወዶችዩ ቡና ላፈላ ነው። እኔ በቀኛል ነግሬያችኋለሁ። መድኃኒት እየወሰድኩ ነው። ሆዴ ህዝብ ነው ያለው። ሆዴ ውስጥ ህዝብ እየተንጫጫ ነው።
እንደራ ሲያለቅስ ስጠው ትንሽ ውሃ ያርጋባል። ዛቅ አይደረግም። ቆይ አምጣ አርግ አባቢ ውሃ አርግ ትንሽ እንዴ! አረ ተረጋጋ ሰውዬ። በሰቀለም እንዳትሆነው ነው ፊት በየኔ ነው በሰቀለም አጣጣ ሰምታ ባባ ወየ በራ ኮካ ይሄን እየጠጣ ኮካ። ይዮባ በነገራችን ላይ ልጃችሁ ቶሎ አፍ እንዲፈታ ከፈለጋችሁ ለብቻ ምግብ እየሰራችሁ አትስጡት። እሺ እናንተ የቀመሳችሁትን ሁሉ ስታቀምሱት ቶሎ አፉ ይፈታል። ምን እየጠጣህ ነው? ኮካ አልጠጣም በቃ ኮካ ፈለክ ደግሞ ኮካ አይ ኮካ ልጅ አይጠጣም። እሺ ኮካ ልጅ አይጠጣም። ይኸው ይሄን ጠጣ። ኮካ ልጅ አይጠጣም። እሺ አንተ ኢዮቤ እኮ እንደራሴ አይደለም አይረሳም። የባሰ ይውትና ስለተ እንጀራ ትበላለህ፣ ኛም ትበላለህ። እሺ እስኪ ብላ ደግሞ በግራኝ ለምን በቀኝ ብላ። አዎ ለምን እንዳልግደም እንደዚህ ስትሰጧቸው አንደኛ ይሄ መልጋጋቸው ይጠነክራል። ይሄ መልጋጋ ጡንቻቸው ማለት ነው ያገኙትን ሲበሉ። ግን ይሄ ያቦካችሁ የምትሰጡ ልጆች ልጃችሁ ፍስፍስ ነው የሚሆኑት። ልጅን እንዳትበለዋ ቱፍ በል አጥንት ላውጣ እንደ ይዮባ የማማ ወጥ ይጣፍጣል። እንግዲህ የዘንድሮ ማህበራዊ ሚዲያ ሰው በቃ ትንሽ ነገር ማካበድ አይደለም ማውራት አራ ካድሮት እኮ ነው እኔ ነኝ አዋቂ ባይ እውነት ካለኝ ወዲያ ሰው የለም። ምን ነው በዛ ሰው የራሱን ሸክም ሳያይ ነው የሰውን የሚያየው። ዝሮ እኔ እንጀራ ጨምሮ እኔ በቃ ይኸው እንደው አስፈላ እንዴ ያብታድን ከፈተ ነው ወሰላንተ ይፈ ስጋን ከተትክበት ነው አለሱ ሲዮሽ እሱ ተነቀለ አይዮ እንት ያዝናናኝ እንጂ እና ጋይስ አኛ በይባ እየተዝናናን እናንተም ወሬ እንኳን ማውራት ይተና ኛኛ ይሄ የተባለው ናዬ ኛኛ ማርገብ አባዬ አዎ ጠፍታ ጎበስ ምሪንዳ አፕታይት ከፍተው ነው ደረግ ጀምር ልትደረ ታርጌ ይጥረግ የሚባል ነገር ጨርስ ማማ ይዶሩ ምን ደግሞ ይዮባ ጨርሳ ብላ ያረፈ የት ነው ባላዛው ፍሬስ በርበርክ አዎ ፍሬን እያስክሽ እንደተወቅ ማርክ የተፈረፈረችበት ስጎ መስላ በጣም በብስልኩት ሰካ አንበሳ ኮነሽ ኮራብሻለሁ እኮ እንዴ ዋው ውዶችዬ በቃ እናትዬ ባይ ባይ ውለዱ። ይኸው የሚያዝናና ልጅ ከሀገር ስትመለሱ ውለዱ። ወዳችኋለሁ። ባይ ባይ። ሁላችንም ሰው ብቆሳቆልም ቢደግም ቢለፋም ለልጅ ነው። እሺ መከራ ቢበላም ብሰቃይም ለልጅ ነው። ጾሚቱን ጾመን የፋሲካ እንደዚህ ክብብ ብለን ለማመስገን ያብቃል። እንኳን አደረሰን ለማለት ያብቃል። ሁላችንም ሌላማ እንደፈለገ ነው ማለት እንደፈለገ ይዘላል። ከራሱ ውጭ ሌላ ሰው የለውም። እና ትርፉ ይሄ ነው። እሺ
ለዛ አብቃችሁ አልደረሳችሁ አባቴ ደህና ሁኑ። አትብላ በቃኝ ይላል። አይ አትብላ